በጣም የሚገርመውና የሚደንቀው ይላል አንዲት የአካባቢው ደሃ አገር ዛሬ ይህን የመሰለ ትልቅ ፕሮጀክት ሰርታ ኢትዮጵያ ግድብ የሚባል አስባ መስራት ከጀመረች ጀምሮ ግብጽ እረፍት አግኝታ አታውቅም ግብጽ ያልፈቀደችው የሆነ ግድብ ሊመረቅ አይገባው የሚል ግን የወታደራዊ እርምጃ ግን ፈጽሞ የሚታሰብ አይሆንም ይላል نبني السد عشان رخاء اثيوبيا والمنطقه مش عشان نضر حد ده ኢትዮጵያኖች የህዳሴ ግድብን የገነባነው ለራሳችን ደስታና ልማትን ለማረጋገጥ ብቻ ነው ወይም ብልጽግና ለማረጋገጥ ነው ሌሎችን ምንም የመጉዳት ሐሳብ የለንም እቺ ፎቶ ፈረደባት ዶክተር አብይ በደስታ በሲቃ በመሳሰሉት ያለቀሷባት እቺ ፓርት በጣም አሳብዳቸዋለች መሰለኝ ትሬንድ ሆናለች በቃ ሁሉም ያወጣታል ሁሉም ያወራባታል እስኪኔ كلام ابي احمد رئيس الوزراء الاثيوبي بعد دموع الفرحه اللي صورتها الكاميرات يوم الاحتفال بافتتاح سد النهضه كلام እንግዲህ ይህ መታዩት የኢትዮጵያው ጠቅላይ ሚኒስትር በደስታ ያነቡ የነበረበትና የኢትዮጵያ ህዳሴ ግድብን የመክፈቻ ዋዜማ ያሳዩበት ሂደት ነው مين اتكرر كتير قبل كده بس مصر المعتمدة على النيل في 97% من مواردها المائية العذبة بتعيش تهديد وجودي እንግዲህ እነሱ በዚህ መልኩ ደስታቸውን ያጣጣሙ ባሉበት ሁኔታ ግብጽ ደግሞ 97% የምትንተራስበት እና የምትተማመንበት የሆነው ይህ ጣፋጭ ውሃ ይለዋል ይህ ንጹህ ውሃ ጉዳይ ስጋት ላይ ወድቋል ودي لانه النيل هو سبب وجود الحياه في مصر اصلا ده من مكداتهم يه نايل منورو نونا ግብጽ መኖሯን ራሱ ያረጋገጠው ማለት ናይል የለም ማለት ግብጽ የለችም ማለት ነው الاف السنين حرفيا لو ما كان ይሄ ለብዙ ሺዎች ዓመቶች የቀጠለ የነበረ ነገር كانش في نيل ما كانش هيبقى في مصر عارفين كلنا الكلام ده ودي ሁላችንም እንደተማርነው ምናቀው ናይል የለም ግብጽ የለችም እቺ ነገር ታስቀኛለች እና ናይል የለም ግብጽ የለም ይለናል ኦኬ دلوقتي والاول مره في كل الاف السنين دي تيجي دوله تانية تبقى ماسكه حنفيه الميه اللي بيشرب ويزرع منها اكتر من 100 مليون እንግዲህ ከ100 ሚሊዮን በላይ ገበሬ በዚህ ውሃ ላይ የሚኖርበት ሆኖ ሳለ الشرق الاوسط منال سد النهضه الاثيوبيه قضيه امن قومي لمصر ይላል ለግብጽ ብሔራዊ ደህንነት የሆነው ጉዳይ በኢትዮጵያ እጅ ወደቀ ካለ በኋላ خبراء الشرق الاوسط እነዚህ በشرق الاوسط ወይ መካከለኛው ምስራቅ የሚል ጋዜጣ አለ كل احتمالات التصعيد وارده በጣም ነገሮችን የማካበጃ መስመሮች ሁሉ ክፍት ናቸው والضربه العسكريه مستبعده ይላል ግን የወታደራዊ እርምጃ ግን ፈጽሞ የሚታሰብ አይሆንም ይላል الحمد لله إن مالتهم تروح مصري مشهد غير مسبوق دولة منبع فقيرة بتفرض نفسها فجأة كلاعب إقليمي تقيل በጣም የሚገርመውና የሚደንቀው ይላል አንዲት የአካባቢው ደሃ አገር ዛሬ ይህን የመሰለ ትልቅ ፕሮጀክት ሰርታ በግብጽ በታላቂቷ አገር ላይ በህይወቷ ወይም ደግሞ በትልቅ የአካባቢ ገዥነቷን ጥያቄ ውስጥ ጣለችባት ይላል እንትኑ አይገርም ድፍረቱ አይገርም ኢትዮጵያ ደሃ ሆና ስታበቃ አሁን ግን በጣም ትልቅ የሆነ ፕሮጀክት በመስራት ትልቂቷን ግብጽት እጇ ስር ጣለቻት ይለናል በጣም ነው የሚገርመው እንትኑ ودلوقتي والاول مره في كل الاف السنين دي تيجي دوله تانية تبقى ماسكه حنفيه الميه اللي بيشرب ويزرع منها اكتر من 100 እንግዲህ ኢትዮጵያ በመጀመሪያ ላይ ውሃ ልክ እንደ ቧንቧ የሚከፈተው ማለት ነው ቁልፉን ኢትዮጵያ ተረከበች ካለ በኋላ مصري مشهد غير مسبوق በፍጹም ታይቶ ማይታወቅ ነገር ይላል ደገምኩት دوله منبع فقيره بتفرض አንዲት وها ما منشأ إلاتال قد دهانات إلال كيف فقيرة ولها منبع ما شاء الله أبراهيدم دولة
مصب لكنها غنية انظر يعني المفارقات الغبية يعني كيف يتهم إثيوبيا بالفقر وهي من منابع النيل وهو هبة النيل يعني الواهب فقير والموهوب يعني ما شاء الله غني أو نقرون سنايو كالبتبت سنارقهم منه ساج يهونو إثيوبيا كذي يميافسو يهونو أكل دها يبالنا جن يتسطو دقمو እኛ ምናቀው የዱል ዑልያ خير من يد السفلى እኛ ምናቀው ከላይ የሆነች ሀገር እና ወይም ከላይ የሆነች እጅ እንደዚህ ስታስቀምጥ እቺ ሀብታም ናት ስለዚህ ኢትዮጵያ ናት ሀብታም ኢትዮጵያ ናት የውሃ ሀብት ያላት እሷ ናት ለግብጽ የሰጠቻትና የግብጽ ስጦታ የተገኘው ስለዚህ اذا كانت مصر يعني هبة النيل فالموهب او الواهب أي الذي ينزل الماء من عنده من المرتفع هو الغني لو يعرف ولو يعقل هؤلاء الناس سوچ بياقو نورو ايمرو بينوراتشو نورو بتككل ኢትዮጵያ ከላይ ሆና ሰጭ በመሆኗ እሷናት ሀብታም ምንድነው ይባለው ተመጽዋጭ የሆነ አካል ወይም ደግሞ አንድ ከላይ ሆኖ ውሃ የሚያፈስለት የሆነ አካል ኢትዮጵያን ደሃ ብሎ ሲጠራ በጣም ልብ ይነካል نفسها فجأة كلاعب اقليمي تقيل من ساعة كذا بدنجت متى ያካባቢው የስትራቴጂ ኃላፊ ወይም ደግሞ በዚያ አካባቢ ላይ ትልቅ ሚና ተጫዋች ሆና ብቅ አለችላችሁ ይላል ما بدأ بناء السد سنة 2011 ومصر ما وقفتش لحظة القاهرة 2011 ላይ ኢትዮጵያ ግድብ የሚባል አስባ መስራት ከጀመረች ጀምሮ ግብጽ እረፍት አግኝታ አታውቅም اعتبرت المشروع خرق القانون الدولي አንደኛ ግብጽ ይህንን ስራ የዓለም አቀፍ ህግ ጥሰት አረገችው عجيب العالم الذين بنوا أكثر من 50,000 سد يعني هؤلاء كلهم مخالفين للقانون الدولي أم إثيوبيا فقط هذا هو أيضا تفكير غبائي ليلو يموني هنا استساسب بالنسو بدام لك الدواكي يميرجوت يهونو نجر باونو ساعت بعالم لاي 50,000 يميدرس قدب ويم كذا بلا الله مالت بيانداندو أجر ይሄ ማለት ነው ቢያንስ በጅምላ አንድ ይያልኩኝ ማለት ነው በተለያዩ አገሮች በ50 አገሮች ቢያንስ የግድብ ስራ አለ ማለት ትላልቅ ግድቦች ይሄ ማለት በአንዱ ሀገር ውስጥ እንደ አሜሪካ 95,000 ግድብን ሳይጨምር ማለት ሩሲያ ውስጥ በጣም ብዙ አለ ቻይና ውስጥ ብዙ አለ ሌሎችም አውሮፓዎች ውስጥ ብዙ አለ ካናዳ ውስጥ እንደዛው በጣም ብዙ ግድቦች አሉ ግን እንደ አቨሬጅ ግን እያንዳንዱ አገር የገነባው ተብሎ ግን 50,000 የሚሆን ግድብ አለ እነዛ ግድቦች የዓለም አቀፍ ህግ የጣሱ ናቸው ሳይባል ኢንክሉዲንግ የናስር ሃይቅን የያዘው የሆነው ሰደል ዓሊ የሚባለው ግድብ የኢትዮጵያ ግድብ የዓለም አቀፍ ህግ የጣሰ ነው እሺ ባክህ اتفاقيات تاريخية على تقسيم مية النيل استمر المسؤولين والإعلام يوصف ناي تاريخيا مالت تاريخ لاي تمسرتو يتكففل يهونا يوها هدتن يتأسى أكاهد له من الذي قسم بينهم فقط لا حضر العالم ولا إثيوبيا ولا بطيخ مانم إثيوبيا ويم ሌሎች ተፋሳተ አመንጫ አገሮች ወይም ያለም አቀፍ አንድ አገር እንኳን በታዛቢነት ያላስቀመጡበት ሱዳንና ግብጽ ብቻ አብረው ቁጭ ብለው የኢትዮጵያን ውሃ የተከፋፈሉበት የሆነው 55.5 ለ18.5 ግብጽ የአንበሳ ድርሻ ወስዳ ሱዳን ይቺ በቃሻል ብላ ወረወረችላት እሱንም መጠቀም እንደማትችል አውቃ 10 ከዛም በላይ እየላፈችባት ያለው የሆነው ውሃ ማለት ነው فسد انه قنبله موقوته وهيحرم المصريين من الميه اللي عايشين عليها ومع ስለዚህ ለምንድነው ይህ ግድብ በቋሚነት በሚታይበት ወቅት ልክ የተቀባበለ የሆነ ፈንጅ እና በፈለጉት ጊዜ ሊያፈነዱት የሚችሉ የሆነ ውሃ ይሆን كل خطوه اثيوبيه في مشروع السد القاهره كانت بتتصدى دبلوماسيا شكاوى ስለዚህ በኢትዮጵያ በኩል በዚህ የህዳሴ ግድብ ዙሪያ ሲደረግ የነበረውን እንቅስቃሴ በሙሉ እግር በግር
እግር በግር እየተከታተለች ስታጨናንቃት የኖረችና ስታወግዝ እናም ዕውቅና ስትነፍግ የኖረችበት ወይም የሄደችበት ሁኔታ ነበር ይለናል مجلس الأمن اجتماعات طارئة مع السودان تحذيرات ان مصر ከሱዳን ጋር አብራ በመቀመጥ ጸጥታው ምክር ቤት የተባበሩት መንግስታት አውሮፓ ህብረት የአፍሪካ ህብረት ጂኒ ጃንካ ሄዳ ነበር ሁሉ ቦታ دافع عن حقها في الحياة بكل الطرق المتاحة ይሄ ሁሉ ክፍት የሆነላትን መንገዶች ሁሉ ገብታለች ሄዳለች በጣም ሳሚህ ሹክሪ ትዝላቸዋል ከመርየም صادق المهدي ጋር ያልሄዱበት የሆነ ሀገር የለም روسيا تشاينا تركيا ያልሄዱበት ሀገር የለም لغايه يوم افتتاح السد رسميا وزاره الخارجيه المصريه بعتت خطاب لمجلس الامن ሌላው ቀርቶ የኢትዮጵያ ህዳሴ ግድብ የሚመረቅበት እለት ማግስት ግብጽ ወደ ጸጥታ ምክር ቤት ደብዳቤ አስገብታ ይህ የተደረገውን ሂደት تقاومالك تقول ان تشغيل السد بشكل احادي مخالفه صارخه للقانون الدولي بزهم بسمنت ባላለቀበት ሁኔታ የህዳሴ ግድቡን ማስመረቅ ማለት ከፍተኛ የሆነ የዓለም አቀፍን ህግ መጣስ ነው አጅብ ዓለም አቀፍ ህግ ልክ ከተጻፉት ነገሮች ውስጥ لا يجوز التدشين للسد الا بموافقه مصر የሚል አለ ማለት ነው ምን ማለት ነው ግብጽ ያልፈቀደችው የሆነ ግድብ ሊመረቅ አይገባው የሚል የሆነ ነገር እንዳለ አይነት ማለት ነው ይሄ የነሱ ምርቃና ነው الاثيوبيه بقى بتقول لك ايه بتقول لك انتوا شعوب لو الكهرباء قطعت عندكم شويه بتقوم الدنيا ومش بتقعد تصوروا بقى ان نص الشعب الاثيوبي الغلبان ما عندوش እና ኢትዮጵያ ምትላችሁ ስሙ ይላል እንደዚህ ብለን አናቀም ነበር ግን እናንተ ጋር ግብጾች እንደው 1 ደቂቃ 2 ደቂቃ መብራት ቢቋረጥባችሁ እንዴት እንደምትኖሩ አስቧት በተለይ መብራት የለመደ ሰው አሰባችሁት 24 ሰዓት ምንም አይነት መብራት ጠፍቶበት የማያቅሰው ለተወሰነ ጊዜ መብራት ቢጠፋባችሁ ምን አይነት ጭንቀት ውስጥ እንደምትወድቁ ታውቁታላችሁ ኢትዮጵያኖች ግማሽ የሆነ ህዝባቸው በጨለማ ውስጥ እየኖረ ነው ያለው ይሏቸዋል ኢትዮጵያኖች كهرباء احنا بلد فيها فوق ال 120 مليون بني ادم እኛ ከ120 ሚሊዮን ህዝብ በላይ ያለባት የሆነች ሀገር اكثر من 60 مليون منهم لا عندهم نور ولا ثلاجه ولا حتى ከነዛ ውስጥ 60 ሚሊዮን የሚሆነው ህዝብ መብራት የለውም ፍሪጅ የለውም ሌላም የኤሌክትሪክ መጠቀሚያ እቃዎች የለውም طلب موفر سد النهضه قدرته الاجماليه 5150 ميجا وات ግድቡ 5150 ميجاوات يامرتال الرقم ده معناه ايه يعني ايه قطر من مالتنا تقريبا ضعف انتاج الكهرباء بتاع اثيوبيا قبل السد كده باونو ساعات يهداسيو قدم كممرقو بافيت يالات اثيوبيا 5000 ምናምን ሜጋዋትን የሚያክል ያ ማለት ግማሽ ሌላ እጥፍ ጨመረላት ማለት المفروض اثيوبيا عندها طاقه تكفي تنور بيوت الملايين اللي عايشه على لمبه الجاز ويعملوا بقى مصانع ስለዚህ ከዚህ በኋላ በኩራዝ በሻማ ሲኖር የነበረው የኢትዮጵያ ህዝብ መብራት ሊያገኝ ነው ማለት ነው واستثمارات ونهضه እንደዚሁም የተለያዩ ካምፓኒዎች ኢንዱስትሪዎች በኤሌክትሪክ ያገኙና የኢትዮጵያ ኢኮኖሚ በተለይ ኢንዱስትሪው አካባቢ منقاقات يجمرال مالك اقتصاديه بس لما تتامل يا ايه مالت بايكونومي ادغت ينور احسن هم فعليا بيعملوا ايه تلاقيهم قبل ما يكفوا الشعب الفقير ده بيوقعوا اتفاقيات لتصدير الكهرباء لجيبوتي والسودان ايتي دغمو ياو يقنا بوزا يورال እንደሚባለው ኢትዮጵያ ለጅቡቲ ለምሳሌ 118.1 مليون دولار امريكي من صادرات الكهرباء الاقليميه ኢትዮጵያ ልታገኝ የምትፈልገው አሁን ከጅቡቲ ጋር ተስማምታ በ118.1 ሚሊዮን ብቻ ዶላር አሜሪኪ ያ ማለት ምናልባት 100 ሜጋዋት ምናምን ነው ልትሰጣት ትችለው ማለት ይሄ ማለት ኢትዮጵያ በዚህ ብር ምናልባትም ከዋና የዝርጋታው ቦታዎች ላይና ከታንኩ ማለት የባንኩ ከኤሌክትሪክ ባንኩ ወደ ተለያዩ ገጠራማ ወይም ደግሞ ከተማ እና መብራት ያልደረሳቸው አካባቢዎች ለማድረሻ ገንዘብ እርሾ ይሆናታል ማለት ነው ይሄንን ግን መቀበል ያልቻለው የግብጽ ዓለም ምን ይለናል ኢትዮጵያ ለራሷ ሳትጠቀም ለጅቡቲ እንደምትሰጥ ተስማማለች ይላል እመኑኝ ኢትዮጵያ ከዚህ ከህዳሴው ግድብ
1000 ሜጋዋት ብቻ በትክክል ለህዝቦቿ ማድረስ ከቻለች ይሄ ለኛ ትልቅ የሆነ እድገት ነው ለምን ከዚህ በኋላ ገና 3 ግድቦች ይሰራሉ 25000 ሜጋዋት ገና ይጠብቀናል ግን የኢትዮጵያ የተፈጥሮ አቀማመጥ የህዝቡ አቀማመጥ መበተን በጣም እንዴት ነው አኗኗራችን በትንትን ያለን ከመሆን በጣም ተራራማ የተራራቁ ቦታዎች ከመኖራችን አንፃር እነዚህን ኤሌክትሪክ ገመዶች ለማድረስ በየቦታው ላይ በጣም ብዙ ብር ያስፈልጋል በጣም ይቅርታ እና ይህንን ከማድረግ አንፃር ኢትዮጵያ ያላት የኤሌክትሪክ መጠን ላይ ተወሰነ መሸጥ ምንም የሚያሳፍርም ምንም እንትንም የሚልም አይደለም ሌላው ቀርቶ ሁሉንም ብትሸጥ ይሄ ጥቅም ነው ገንዘብ አገኘን ከዛ ገንዘቡን ለሌላ ነገሮች በማዋል በሌላ ሲስተም ኤሌክትሪኮቹን ማምጣትን የሚቻልበት ሁኔታ ማድረግ ይቻላል ስለዚህ ምድር ይባለው የቀና ብዙ ያወራል ምቀኛ ብዙ ያወራል كذا أكويا نمنستله. وكينيا محادثات مع تنزانيا وجنوب السودان برضه. تنزانيا كدبوب السودان كدبوب السودان جاي تسمع ما شو 400 ميجاوات نو. كسودان جار على وكم من البات عندشي ولا تشي سونم منهم يوصلوا هذا اللهم. سلزي ندالكوت لا تنزانيا لا كينيا دمو ميرلات كريلانو نجي كزينيو قد بلاد اللهم. جن ياو لما سامريا ياكلوا تعال نجي مالتنا. دول توسيع التصدير مش بس كده ده كمان بيأجروا جزء من الفائض لشركات أجنبية لتعدين البيتكوين. ليلاو لبيتكوين ما سرّا يميهون يا جبس مانو يا من ده يبالو يا تشاينا كامبانيوش اندزاو إثيوبيا لتشت شلالش يإلكتريك متن. كده بقى الموضوع مختلف. كده اثيوبيا بتخلق لنفسها وضع سياسي جديد لما دولة في المنطقة تلاقي نفسها بقت معتمدة على الكهرباء الرخيصة. سلازي بإثيوبيا بكل عندنا ركاشيون إلكتريك هايل بماجنيتو يتنسى بزو بمشبشب أبتامي مون في اللاجوت علات هلال السيو يدبو ميستقلنا نقرأ. اثيوبيا هتبقى أقل عداء لمصالحها بالعكس هتبقى حريصة إن السد يفضل شغال كويس عشان الكهرباء ما تقطعش عندها يعني اثيوبيا بتحقق تأمين سياسي لنفسها بطريقة ناعمة اربط مصالح جيرانك بيك عشان يبقوا عايزينك قوي. سلازي የኢትዮጵያ አካሄድ በዚህ ሂደት ምንም እንኳን ከዚህ ኤሌክትሪክ አጠቃቀሟ የተወሰነ ብቻ ምትወስድ ቢሆንም ነገር ግን ሌላ ከባድ የፖለቲካ ስትራቴጂ ግን ታረጋግጥበታለች ይላል ይሄን ሌላው ቀርቶ ኢትዮጵያ ያልተረዳም ማሻአላህ ስለዚህ ግብጻው ቢያስተምረን ጥሩ ነው አንዳንድ ያልገባን ኢትዮጵያኖች ምንድነው የሚለው ኢትዮጵያ ከሱዳን ከደቡብ ሱዳን ከኬንያ ከጅቡቲ ከተቻለ ከኤርትራም ከመሳሰሉትም ጋር የኤሌክትሪክዋን ዝርጋታ አስተካከለች ማለት እነዚህ ነገሮች በሙሉ በጥቅም ያዘች ማለት ነው እነዚህ ሰዎች የስትራቴጂ አካል ይሆናሉ ፈጽሞ ኢትዮጵያ ላይ ክፉ ሊያስቡ አይችልም ምክንያቱም ግድቡ እንዲሰራ በመልካም የሚመኙላት ይሆናሉና እቺ በጣም አሪፍ ናት በደንብ ማሰሪያ ናት ስለዚህ ኢትዮጵያ የሚቀጥለውን ሁለት ግድብ ስትሰራ ሶስተኛውን ግድብ ስትሰራ እነ ኬንያ በጣም ግብአት ነው የሚሆኑት ሱዳን ግብአት ነው የምትሆነው ደቡብ ሱዳን በተለይ ለምን ቢባል እሷ ተጠቃሚ ናታ ስለዚህ ግድቡን የሚቃወም ሌላ ኤሌክትሪክ ምርት ኢትዮጵያ ላይ የሚቃወም ሰው ለራሷ የመጀመሪያው ጠላት ነው የሚሆነው ለኬንያ ለጅቡቲም ኤርትራም ምናልባት ተስተካክላ መውሰድ ከጀመረችና ከተጠቀመች ማለት ነው ومستقر ودي استراتيجية بتغير شكل النفوذ في حوض النيل لصالح اثيوبيا بعد سنين طويلة ይሄ ማለት ኢትዮጵያ በዚህ አካባቢ ላይ ያላትን የበላይነትና በአካባቢው ላይ አካባቢውን የመቆጣጠር አቅሟን كف ያደርገዋል طويلة كانت مصر هي المتحكمة الوحيدة تقريبا طيب ምክንያቱም በዚህ አካባቢ ላይ ብቸኛ ተቆጣጣሪ ይላል متحكمة ማለት ተቆጣጣሪው ማለት እዚህ አካባቢ ላይ ብቸኛ ተቆጣጣሪ የነበረችው ግብጽ ናት ይላል ሳይሳይ ግብጽ ብቻዋን ተቆጣጣሪ ነበረች አካባቢ ይሄን እናቀርበርኛ እናቀም ግን ኢቭን ተቆጣጣሪ ባትሆንም ተቆጣጣሪ እንደሆነች ይሰማቸው ነበር ለምን ውሃው ይፈሳል በስነ ስርዓቱ እውነትም ተቆጣጣሪ ናት እሱ ባለው መልኩ yes ለምን
ኢትዮጵያ ይህንን ውሃ እንዳትነካ እንዳትጠቀም ስትፈልግ መንግስት ታወርዳለች ስትፈልግ ሁለት ሻቢያዎችን ረድታ አገር ትገነጥላለች ስትፈልግ ዳር ላይ ምን ላይ እኔ ተቃዋሚ ነኝ ብሎ ለተነሳ ማንኛውም አካል ብርም መሳሪያም እየሰጠች ታምሳለች ከዛ ውጪም ሆኖ ደግሞ ኢትዮጵያን የሚቃወም ከተገኘና ከግብጾች ጋር የሚሰራ ከሆነ በደንብ ይመቸዋል ስለዚህ አገሯ ላይ የውሃው መጠን ምንም ነገር እንዳይቀንስ ሲባል ሌሎች ሀገሮች ይታመሳሉ ጦርነት ውስጥ ይገባሉ ደማቸው ይፈሳል ከነ ደማቸው የተቀላቀለ ውሃው ግን ይመጣል ግብጽ ላይ የተጣራ ይጠጣል እየተጣራ ለማዳበሪያ ይውላል